ኪችናችን ምንም የለውም በሚባል መልኩ ባዶ ነው። እንደምታዩት እዚህ ጋር ፍሪጅም የለም ኦቨንም የለም። ስለዚህ አሁን ሄደን ገዝተን መተን ቤቢ ሰርፕራይዝ እናደርጋታለን። ሌትስ ጎ። ቀጥታ ጉዞን ያደረኩት ወደ ፒያሳ ካቴድራል ሳይደርስ ወደሚገኘው ፖፑላር ኤሌክትሮኒክስ ነው። መጀመሪያ ፍሪጅ ነው የምንመርጠው። እንግዲህ እዚህ ጋር የተለያዩ ምርጫዎች ነበሩ። እኔ የመረጥኩት ፍሪጅ በጣም ብዙ ፋንክሽኖች አሉት። በመጀመሪያ ደረጃ ዲጂታል ነው። አውቶ አይስ ሜከር አለው፣ ፍሬሽ ዞን አለው፣ ቬጂቴብል ኤንድ ፍሩት ማስቀመጫ አለው፣ እንዲሁም ባክቴሪያ ፒውሪፋየር አለው። አሁን ምን ያው ዋሽንግ ማሽን ነው። ቤብ ፕሪፈር የምታደርገው አውቶማቲኩን ስለነበር አውቶማቲክ ዋሽንግ ማሽን ገዝቻለሁ። በመቀጠል የገዛነው ስቶቭ ደግሞ ሃፍ ሲሊንደር ሃፍ ኤሌክትሪክ ነበር። በእቃዎቹ በጣም ነው የተገረምኩት። ብዙም አማራጭ ነበራቸው። ፖፑላር ኤሌክትሮኒክስ ሎኬሽናቸውና ስልካቸው ነው። ሂሳቤን ከፍዬ እንግዲህ ዋራንቲን ተቀብያለሁ። አሁን አስጭነው ወደ ቤት እንሄዳለን። አሁን ቤቢ ጋር እየሄድኩ ነው። ሌላ ቀን ከምትመጣበት 30 ደቂቃ አርፍዳለች። ሳሚ ወርዶ እንግዲህ ቤቢ ትመጣለች ማለት ነው። ሶ ሌትስ ጎ